የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? እንደምን ከረማችሁ? አለው ደህና ነኝ። ለቤት አዲስ የሆናችሁ ቤተሰብ የሆናችሁ ዛሬ በአዲስ ፈጠራ በአዲስ ስራ መተና ማለት ነው። አብራችሁን ቆዩ። ግን ቤተሰብ መሆናችሁን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዴት አድርገን በኤአይ ቪዲዮዎችን ኤዲት ማድረግ ወይንም መፍጠር እንደምንችል ነው ማሳያችሁ ማለት ነው። እስከ መጨረሻው ተከታተሉ ማለት ነው። ቀጥታ ወደ ጉግል ፕሌይ ስቶራችን እንገባና አፑን እናወርደዋለን እንዳጠቃላይ ማለት ነው። አፑን እናወርደዋለን። ሰርች ባር ላይ እኔ ስለሞከርኩት ነው። ሰርች ባሯን ትነኩና በክሮም ሄደን ከምናወርደው በዚህ ብናወርደው አሪፍ ነው። በክሮም ላይ ትንሽ ግራ ያጋባል ማለት ነው። ኦኬ ጉግል ፍሎ ብሎ ስንጽፍ ይመጣልናል ከታይ። ጉግል ፍሎ የሚለውን አንዴ ሰርች ባራችንን አንዴ ንክት ስናረጋት በዚህ መልኩ ይመጣልናል ማለት ነው። ይሄን የሁለተኛው ምርጫ ጉግል ፍሎ የሚለውን ኢንስታይል እናደርገዋለን። እስከዛው ኢንስታይል እስከሚሆንልን ድረስ እኛ የት ጋር ሄደን ቻት ጂፒቲ ላይ ሄደን የፈለግነውን ነገር መጻፍ እንችላለን። እስክሪብት እንዲሰጠን ማድረግ እንችላለን። ቻት ጂፒቲ ላይ በነገራችን ላይ ታምኔል መስራት ትችላላችሁ። መስራት የማትችሉበት ነገር የለም በአጠቃላይ ማለት ነው። እዚህ ጋር አሁን ቻት ጂፒቲ ላይ ገብተን እስክሪብት እንዲጽፍልን እንጠይቀው ማለት ነው። እስክሪብት እንዲጽፍልን እንጠይቀው። እኔ ታምኔል ላይ ያለው የሙዝና የማንጎ ስለሆነ ሙዝ እና ማንጎ ሲከራከሩ የሚያሳይ የሚያሳይ እስክሪብት ጻፍልኝ አልኩት። እዚህ ጋር አሁን ሴንድ እንለዋለን። ሙዝና ማንጎ ሲከራከሩ የሚያሳይ እስክሪብት ጻፍልኝ አልኩት። ሳቀብኝ ማለት ነው። ሳቀብኝ። ከዛ ይሄንን ኮፒ አድርገን የምንፈጥርበት ቦታ ላይ እንሄዳለን ማለት ነው። ደግሞ እንደገና ይሄንን ኮፒ አድርጋችሁ ስትሄዱ ማለት ነው እንትን ሊያረግባችሁ ይችላል። እዚህ ጋር ያለውን አሁን ይሄን አሁን ኮፒ ምልክቷን ይዛችሁ ስትሄዱ እዛ ቦታ ላይ በእንግሊዘኛ መጻፍ አለባችሁ ማለት ነው። ከዚህ ጋር እንውጣ። አሁን እስኪ አፕሊኬሽናችን ወርዷል። አፕሊኬሽናችን ወርዶ እንደሆነ ነው። አይዋ ወርዶልናል። ወደ አፓችን ስንገባ ይሄን አፓችንን አንዴ ክሊክ በማድረግ ስንገባ የሚመጣልን ነገር አብረን እንከታተለው። እንግዲህ እንደዚህ አድርጋችሁ ስትገቡ በዚህ መልኩ ይመጣላችኋል ማለት ነው። ከዛ በኋላ አካውንት ክሬኤት እንድታደርጉ ያዛችኋል። እዚህ ጋር አካውንት ክሬኤት እንድታደርጉ ያዛችኋል። እዚች ጋር ያለችዋን ይቺን አንዴ እንነካታለን ማለት ነው። ክሬኤት ዩዝ ጉግል ፍሎ ብሎ ይመጣል። ይሄን አንዴ እንነካዋለን። ከነካ ነው በኋላ ኢሜል እንደ ይጠይቀና ማለት ነው። ለምንድን ነው እሱ ያወጣብኝ? ኢሜል ማንኛውን ልምረጥለት? የፈለጋችሁትን ኢሜል መምረጥ ትችላላችሁ። ከዛ እዚህ ጋር አንድ ኢሜል ነካውለት። ከዛ ኮንቲኒው የሚለውን እነካዋለሁ። ኮንቲኒው የሚለውን አንዴ እነካለሁ። በዚህ መልኩ ይመጣልኛል። እነዚህን ማረምም አለማረምም ትችላላችሁ። ከዛ ቀጣይ በኢየሱስ ክርስቶስ ስም ከዛ እዚች ጋር ያለችዋን ኔክስት የምትለዋን አንዴ ክሊክ እናደርጋታለን፣ እንነካታለን ማለት ነው። ክሊክ ማለት በነገራችን ላይ ከዛ እንደዚህ ከነካም በኋላ እዚህ ጋር እንትኖቹ ፖሊሲዎቹ ይመጡልናል። የራሱን ፖሊሲ እንደዚህ ወደ ላይ እያነበብን መስለን ወደ ላይ እንለዋለን። ከዛ ቀጥታ ኮንቲኒው የምትለዋ ላይ እንወርዳለን ማለት ነው። ኮንቲኒው የምትለዋን እችን እዚች ጋር እንዴ እንነካታለን። ኮንቲኒው እንለዋለን። ኮንቲኒው ካልን በኋላ እዚህ ጋር ግሬት ብሎ ነው ይመጣልናል። ግሬት እንለዋለን ማለት ነው። ጨረስን ማለት ነው።
ከዛ ታቡ በዚህ መልኩ ይከፈትልናል። እዚህ ጋር እንትናችንን ወደ ታይ እንበላት ለስራ እንዲመቸን ማለት ነው። ከዛ እዚህ ጋር ይሄውላችሁ ኒው የሚል አለ። ኒው የምትለዋን አንዴ ክሊክ እናደርጋታለን። በምንነካበት ሰዓት ይህ ኪቦርድ ይከፈትልናል። አሁን በዚህ በስልካችን አውርደን የምንጠቀመውና በክሮም የምንጠቀመው አንድ አይደለም። ኦኬ ገባችሁ? አንድ አይደለም ማለት ነው። ቀጥታ ከዛ እዚህ ጋር ያለችዋን እዚህ ጋር ዋት ዱ ዩ ዋንት ቱ ሜክ ይለና ማለት ነው። እዚህ ጋር ያለችዋን አንዴ እንነካታለን። ኢሜጅ የሚለውን ስንነካ አሁን እኛ ቪዲዮ እንዲፈጥርልን ስለሆነ የፈለግነው ቪዲዮ የሚለው ላይ እናደርጋለን። ለዩቱብ ከሆነ የምንፈልገው 16 በ9 ላይ እናደርጋለን። ለቲክቶክ ከሆነ ደግሞ 9 በ16 እናደርጋለን። እኔ ግን ለዩቱብ ስለምፈልገው 16 በ9 ያደረግኩት። እዚህ ጋር ደግሞ ቪዲዮውን ስንት ጊዜ ዳውንሎድ ላድርግላችሁ ይላችኋል። ከላይ አንድ ላይ ብናደርገው በቂ ነው፣ ምክንያቱም አንድ ጊዜ ብቻ ዳውንሎድ እንዲያደርግልን ነው። እዚህ ጋር ደግሞ ደቂቃ መምረጥ ትችላላችሁ፣ ምን ያህል ሰከንድ። አሁን 8 ሰከንድ ላድርገውና ከዛ በኋላ እዚህ ጋር እዛ ቻት ጂፒቲ ላይ ኮፒ ያደረግናትን እዚህ ጋር መተን ፔስት እናደርገዋለን። ከዛ መጨረሻ ላይ ያለውን ከዛ መጨረሻ ላይ ምን ጽፍለታለን? ምንም ሳትቀይር በአማርኛ ቋንቋ ስራ አልኩት። ከዛ ደግሞ እንግሊዘኛ ስለሚፈልግ እሱ በእንግሊዘኛ እንዲሰራላችሁ እንግሊዘኛ ብጽፉለት ይመቸዋል ማለት ነው። የኔ ኪቦርድ እንግዲህ ይዘባርቃል። ከዛ እንግሊሽ ልግምጣና ስልኬ ስለሚያልግ ነው በነገራችን ላይ ዘጋም ያልኩት። ምንም ሳትቀይር በአማርኛ ቋንቋ ስራ ኢን ኢትዮጵያን ላንጉጅ ልበለው። ኢን ኢትዮጵያን ኢትዮጵያን ላንጉጅ አልኩት። ቀስቷል ጨምርለት። እንግዲህ ከዛ በኋላ ከጨረስን በኋላ የምንነካው እዚህ ጋር ያለችዋ ነው። ይቺ ምልክት ነው የምንነካት። አዳምጥ በጥሞና። ከዛ አንዴ ክሊክ እናደርገዋለን። ጀነሬት እያደረገልን ነው ቪዲዮ ማለት ነው። መስራት የምትችሉት 3 ቻንስ ነው ያላችሁ። እዚህ እንትን ላይ ሊንክ እየቀያየራችሁ ኢሜል እየቀያየራችሁ ነው የምትሰሩት እንጂ ቻንሳችሁ በጣም ሚኒመም ነው ማለት ነው። ቶሎ ብላችሁ መስራት አለባችሁ ማለት ነው። እስከዛው ድረስ ቪዲዮውን ከትል አድርገው፣ ምክንያቱም ደቂቃ እንዳይበዛባችሁ ማለት ነው። እና በክሮም ሄዳችሁ ከምትሰሩ ክሮም ላይ ሄዳችሁ፣ አሁን ክሮም እንደዚህ አይደለም። ክሮም በጣም ብዙ እንትኖች አሉት፣ ከላይ ጽሁፎች አሉ ምናምን። ይሄ ግን አፑን አውርዳችሁ ከሆነ ግን በጣም ቀላል ነው ማለት ነው። ይቀላችኋል፣ ልክ አሁን እንዳያችሁት ይቀላችኋል ማለት ነው። ጀነሬት እያደረገ ነው። 45% 46% እያለ እየቆጠረ ነው። እንደገና ደግሞ በፎቶ እንዴት አድርጋችሁ መስራት እንደምትችሉ እሱንም አሳያችኋለሁ በቀጣይ ቪዲዮ ላይ ማለት ነው። በጣም በሚገርም ሁኔታ እዚህ እንግዲህ ቪዲዮአችንን እንመልከተው ማለት ነው። ተመልከቱ። በአማርኛ አልቀየረልኝም፣ እንግዲህ ካጻጻፌ ነው። እንግዲህ በአማርኛ አልቀየረልኝም። ምንም ማድረግ አይቻልም። በአማርኛ እንዲቀየርልኝ ደግሞ ሌላውን ስቴፕ እንሰራበታለን ማለት ነው።